እንግዲህ ውዶችዬ ስጦታ መጥቶልኛል። ስጦታ ወይ በጣም ደስ ይላል እንዴ! እንደዚህ ስጦታ መሰጣጠት ደስ ይላል እንዴ! ባላሰብኩት ሰው ስጦታ ተልኮልኛል ማለት ነው። ስም እንዳትጠቅሽ ተብያለሁኝ። እንግዲህ እንደምታዩት ነው ስጦታዬን ማለት ነው። በጣም ዋው በጣም የሚጣፍጥ ደስ የሚል ማለት ነው። ውድ የሆኑ እቃዎች ናቸው። ማሻአላህ አላህ በወጣ ይተካ ብያለሁ። ደስ ብሎኛል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶችዬ ለየት ባለ መለስ ብያለሁ ማለት ነው። የዛሬ ደግሞ በጣም ደስ ብሎኛል። እንኳን ደስ ያላችሁ። እስኪ የሰው ደስታ የሚያስደስታችሁ ማለት ነው። እንግዲህ ዛሬ ባላሰብኩት ባልጠበቅኩት ሰው ማለት ነው ሰፕራይዝ ያለው ስጦታ ተልኮልኛል ማለት ነው። እስኪ እናንተ ጋር አብረን እንክፈተው እንየው እላችኋለሁ ውድ ተመልካቾቼ። በጣም ደስ ብሎኛል። በነገራችን ላይ የስጦታ ትንሽ የለውም ብያለሁ አሁን ቀደምም። ሰው አስቦ ተጨንቆ ለእሷ ይሄ ስጦታ ይገባታል ብሎ የሰው ልጅ ለእናንተ ታሰበላችሁ፣ ይሄ ራሱ በቂ ነው ማለት ነው። እንግዲህ እኔ አላሰብኩትም። እንግዲህ የማዳም ቅመም ነኝ ማለት ነው። ባላሰብኩት ሰው ሰፕራይዝ ሆኛለሁ። ስጦታ ተልኮልኛል። እንግዲህ እስኪ ስጦታውን አብረን እናያለን እላችኋለሁኝ። እንደምታዩት ነው እንግዲህ እስኪ እንጀምረው፣ እንፍታው። ይከፈት ነው የሚባለው እና እላቸዋለሁ ውዶችዬ፣ በጣም ደስ ብሎኛል ማለት ነው። እንዴ መሰጣጠት ስጦታ መሰጣጠት እንዴት ደስ ያስብላል እንዴ! በጣም ደስ ብሎኛል እውነት ለመናገር አመሰግናለሁ። በወጣ ይተካ ነው የሚባለው፣ ተወጣው በላይ ይተካ ነው የሚባለው አይደለ? በጣም ደስ ብሎኛል። ለማንኛውም አላስረዝምባችሁ፣ ቪዲዮውን ላሳያችሁ ማለት ነው። እስኪ ልክፈትና ላሳያችሁ ማለት ነው። ቢስሚላህ አቤት ደስ ብሎኛል። እንዴ አንድ ብቻ አይደለም በነገራችን ላይ። እስኪ ልክፈተው። ይከፈት። ቢስሚላህ ተናገርኩኝ። አቤት ደስ ሲል እንዴ! ምንድን ነው በዓል የኔ ውድ አመሰግናለሁ። እጅግ አድርጌ አመሰግናለሁ። እንግዲህ ይሄው እንደምታዩት ውድ ተመልካቾቼ ማለት ነው። ምንድን ነው ስጃዛ ልበለው ምንድን ነው ብቻ አልገባኝም። ለስላሳ ነው፣ ትልቅ ነው ደግሞ በነገራችን ላይ በጣም ትልቅ ነው። ስጃዛ እንዳልለው ለስላሳ ነው። ምንድን ነው አልገባኝም። ብቻ ዋው እያለሁ ይሄው እንደምታዩትና ማሻአላህ ተባረከላህ ተባረከ ረህማን። ይሄው እንደምታዩት ውድ ተመልካቾቼ እንግዲህ በጣም ትልቅ ነው። ምን ልበላችሁ እስኪ? ምንድን ነው ፎጣ ልበለው ስጃዛ ልበለው ብቻ አላቅም። በጣም ለስላሳ ነው፣ ትልቅ ነው። ይለብሱትም ለብርድ ይለበሳል ማለት ነው። እስኪ ደግሞ ቀጥሎ ያለውን ላሳያችሁ ማለት ነው ውዶችዬ። ይሄንን እስኪልተውና ወይ ጉድ በጣም ደስ ይላል በነገራችን ላይ ማለት ነው። እንደ ስጦታ መሰጣጠት እንግዲህ እንደዚህ ደስ ይላል፣ ደስ ያሰኛል ማለት ነው። ሁለተኛው ስጦታዬ ደግሞ እንግዲህ ይሄውና ይሄውላችሁ ማለት ነው። የሚጣፍጥ ልዩ የሆነ ስጦታ ነው የተላከልኝ ማለት ነው። ይሄው እንደምታዩት ማለት ነው። እንዴ አላሰብኩትም። ይሄ እንደምታዩት አልፈታሁትም። እናንተ ጋር ፈትቼ አይዋለሁ ማለት ነው። ይሄው ሰው ደስታ የሚያስደስታችሁ በላይክ እያደረጋችሁ ማለት ነው። ሶስተኛው ስጦታዬ ደግሞ ምንድነው እንግዲህ ይሄውላችሁ ማለት ነው። በጣም ደስ ይላል። ደስ በሚል ሁኔታ እኔ አልጠበቅኩም ነበር። አመሰግናለሁ። አመስግኑልኝ። በጣም እጅግ አድርጌ አመሰግናለሁ። በወጣ ይተካ። በነገራችን ላይ ስጦታ መሰጣጠት ፍቅርን ይጨምራል። እንደ ስጦታ ደስ የሚያስብል ነገር የለም። ብዙ ሆነ ትንስም ሆነ የሰው ልጅ አስቦ ለእናንተ ስጦታት ያመጣላችሁ በጣም ደስ ይላል ማለት ነው። እንግዲህ እኔ ውድ በጣም አድርጌ አመሰግናለሁ። ስም እንዳትጠቅሽ ተብያለሁኝ። በተባልኩት መሰረት
ይሄውና እንግዲህ እኔ በጣም ወድጀዋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ ማለት ነው። ይሄው እስኪ ያሳያችሁ ማለት ነው። እንዴ በጣም ደስ ይላል። አቤት 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 አቤት። ይሄ ደግሞ እስኪ እያያችሁት ማለት ነው። እንዴ እስኪ አንደኛውን ከፍቼ እንቀምሰዋለን ማለት ነው። ይሄውና ይሄ ደግሞ ማለት ነው። ይሄ ደግሞ ምንድነው? ቆይ እንግዲህ እንግሊዘኛ የምታነቡ ያው ማንበብ ትችላላችሁ ማለት ነው። ይሄውና በጣም ደስ ብሎኛል። ለማንኛውም እንደምታዩት እንግዲህ ማለት ነው ውዶችዬ፣ እስኪ ቆይ አንዱን ልክፈተውና እንቀምሰዋለን ማለት ነው። እስኪ ቆይ ይቺ ደግሞ ትንሽ ናት ማለት ነው። እስኪ ልቅመሳት። ይቺ ለቅምሻ ናት ደግሞ ማለት ነው። እንደምታዩት ደስ ትላለች ይቺ። ማሻአላህ በጣም ደስ ብሎኛል ውዶችዬ። ዛሬ እንግዲህ ለየት ባለ ነገር ነው የመጣሁላችሁ። በጣም ደስ ስላለኝ ነው። እስኪ እኔን ደስታ የምትወዱ የሰው ደስታ የሚያስደስታችሁ ማለት ነው። የሰው ስጦታ ትንሽ ትልቅ አይልም። ሰው አስቦ ተጨንቆ ስለመጣ በቂ ነው። እንኳን ይሄን ሁሉ ማለት ነው። በአሁኑ ሰዓት ደግሞ ኢማራት ላይ ሁሉ ነገር ውድ ነው ማለት ነው። በቀላል አይገኝም እና እስኪ ልቅመሰው። ዋው ሲጣፍጥ ማሻአላህ ወይ ማሻአላህ። በነገራችን ላይ እኔ የሽቱ ወዳጆች አሉ፣ ሽቱ የሚወዱ ማለት ነው። እኔ ሽቱ እወድ ነበር በፊት በጣም ሽቱ ጠጉርን ታጥቤ ማለት ነው አልደርቅልኝ ሲል ስለምሸፍን እንትን ሽቱ ነፋበት ነበር ጠጉሬ ላይ ማለት ነው አለማዋቂ። ከዛ ምን አስመጣ ጠጉሬ ላይ ሽቱ እየነፋሁኝ የአፍንጫ አለርጂክ አመጣብኝ ማለት ነው። እኔ በቃ ጠጉሬ እርጥቡን ታጥቤ ስለምሸፍነው ስተውሃው ስትሸፍነው ይሸታል እያልኩኝ ነው እንትን ሽቱ እየተቀባሁኝ እምሸፍነው ነበር ማለት ነው። ያው እንግዲህ መቼም የማዳም ቅመሞች ሁላችሁም ታላችሁ ቶሎ ታጥበን እንግዲህ ታይደርቅ ጊዜ የሌለን ቶሎ ተሸፍነን ስለምንሄድ ለዛ እያልኩኝ ሽፍን እያልኩኝ እሄዳለሁ ማለት ነው። ሽቱ ተቀብቼ ከታጠብኩ በኋላ ሽቱ ቀባለሁ። እንግዲህ አለማዋቂ ነው ማለት ነው። ከዛ ቆየ ምን አመጣብኝ? ራስ ማማ አመጣብኝ። ራስን ሲያመኝ ምን ሲለኝ መጨረሻ ላይ በቃ ያፍንጫ ሀሳስዬ በረበኛ ሀሳስዬ ይሉታል፣ እኛ ደግሞ አላርጂክ ማለት ነው። ያንን እንደዛ መጣብኝ። ከዛ ሽቱ በዞረበት አልዞረም። የፈለገው ቢሆን ታጥባለሁ፣ ምን እላለሁ፣ የሚሸቱ ነገሮች አልጠቀምም ማለት ነው። አፍንጫዬን በጣም ያስነጥሰኛል። በጣም ተማስነጠሱ የተነሳ እንትን ላንቃይ ላይ ማለት ነው እንደ ጤፍ ቅንጣት እንትን ይፈስብኛል። ያ አስነጥሶኝ የሚደማበት ሰዓት አለው ማለት ነው። ከዛ ይሄን የሚሸታተቱትን ነገሮች እርግፍ አርቄ ተኩኝ ማለት ነው። እና ሽቱ የሚወድ ሰው አለ። በነገራችን ላይ ኢትዮጵያ ያለ ሰው አንዳንድ ሰው በጣም ሽቱ ይወዳል ማለት ነው። አመሰግናለሁ። በወጣ ይተካ እጅግ አርጌ ነው የማመሰግነው። ያው እኔ ባልቀባም የተቀባው ያክል ነው ማለት ነው። እንግዲህ እንደዚህ መጥቶልኛል እላችኋለሁኝ። አንዳንድ ሰዎች ማለት ነው ሀሳስዬ ያለባችሁ ወይንም የሌለባችሁ ማለት ነው ታጥባችሁ ሽቱም የምትነፉ፣ አንዳንዱ ችግር የለበትም፣ አንዳንዱ ደግሞ ታጥቦ ሽቱ ነፍቶ በኤሲ ማዳረቅ ነበር ማለት ነው። ኤሲውን ከፍትና ጠጉሬን ማለት ነው እንዲደርቅልኝ አደርግ ነበር ሽቱን ተነፈኩ በኋላ። ከዛ የራስ ምታት ራስ ህመም ሁሉ ጊዜ ራሴን ያመኝ ነበር። ከዛ ምንድነው ስል ምን ታደርጊያለሽ ስለ ዶክተሮቹ ጠጉሬን ሽቱ ቀባ ነበር ሽቱ ነፋበታለሁ ተታጠኩ በኋላ ስል እንዴት እንደዚህ ታደርጊያለሽ? አይቻልም አለኝ ማለት ነው። ለሌላም ነገር ያጋልጣል። በዚሁ አጋጣሚ ማለት ነው ውድ ተመልካቾቼ እስኪ እኔ የተረዳሁትን ላስረዳችሁ ልንገራችሁ ብዬ ነው። ጠጉራችሁ ላይ በፍጹም ሽቱ እንዳትነፉ ማለት ነው። እኔ አለማዋቂ ነው የነፋሁት። ያው ተሸፍነው እስተውሃው እንትን እንዳይልብኝ ብዬ ነው እንግዲህ እኔ ሽቱ የምነፋው ነበረ።
አሁን ከዛ ጠጉርሽ ላይ ምን እየነፋሽ ነው ምናምን ራሴን ሁል ጊዜ ስትያመኝ ተሄድ ሐኪም ቤት ስሄድ ምን ሆነሽ ነው ሲሉኝ ራሴን ሁል ጊዜ ያመኛል የምትጠቀሚው ነገር አለሽ ሲሉኝ ጠጉሬን ታጥቤ በኤሲ ያዳርቃለሁ። ሁለተኛ ነገር ደግሞ ሽቱ ጠጉሬ ላይ ይነፋል ነበር። በጣም ጠጉሬ ብዛት ስላለው ቶሎ አይደርቅልኝም እና ፍን ስለሚል ሽቱ ንፍት አድርጌበት እወጣለሁ ማለት ነው። ያ ምን ፈጠረብኝ? ራሴን ሲያመኝ ኤሲውን ደግሞ አሁን አረቦች ሻወር ወስደው ኤሲውን ዘግተው ነው የሚወጡት። አንዳንዶቹን አላውቅም። እኔ ደግሞ አለማዋቂ ቶሎ እንዲደርቅልኝ እያልኩት ታጥቤ ኤሲውን ክፍት አድርገዋለሁ ማለት ነው። በኤሲ ያዳርቅ ነበር ቶሎ እንዲደርቅልኝ እና በዚሁ አጋጣሚ ውዶች እየተጠንቀቁ፣ ኤሲ በጣም አስቸጋሪ ነው ማለት ነው። ይሄው እንግዲህ እንደምታው በጣም ደስ ብሎኛል። አመሰግናለሁ እጅግ አርጌ። እኔ እንግዲህ ምን እንደምል አላቅም ማለት ነው። አልጠበቅኩትም። ይሄን ሁሉ አንዱ የሰው ልጅ አንዱ ብቻ ይበቃ ነበረ። እንግዲህ ይሄ ሁላ ስጦታ መጥቶልኛል እላችኋለሁ። እንደምታዩት እንዴ ልሸጩ ነው ወይ እንዳትሉኝ። ይሄው የሽቶ ወዳጆች ማለት ነው። እጥር ይሉታል አይደለ? የጥር ወዳጆች እንደምታዩት ማለት ነው። እንደዚህ እኮ ነው። ዛሬ እንግዲህ ስጦታ ስለመጣልኝ ደስ ብሎኛል፣ በጣም ደስ ብሎኛል ውዶችዬ እላችኋለሁኝ። በዚሁ አጋጣሚ ተጠንቀቁ ማለት ነው። ሽቱ በጣም በብዛት የምትጠቀሙ ሰዎች በጣም ልትጠነቀቁ ይገባል። እርጥሙን ሽቱ ማትንፉ ራሳችሁ ላይ ጭራሽ አታርጉ ማለት ነው። እኔ አለማወቄ ነው ራሴ ላይ ሽቱ የነፋሁትና እንደዛ ነው እላችኋለሁ ውድ ተመልካቾቼ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አላህ ሀገራችንን ሰላም ያደርግልን እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።